የትግራይ ወክሎች ናቸው ተብለው ከመጡ የምክክሩ ተሳታፊዎች መካከል የህገ መንግስቱ አንቀጽ 39 እንዲሻሻል የሚጠይቅ አጀንዳ ያስገቡ መኖራቸው ተሰማ። ለመጪው ጠቅላላ ምርጫ ያስመዘገቧቸው እጩዎች ቁጥር አነስተኛ የሆነው በሀገሪቱ ወቅታዊ ሁኔታ መሆኑን አዲስ ማለዳ ያነጋገረቻቸው የፖለቲካ ፓርቲዎች ገለጹ። አወዛጋቢው ህግ በሉዓላዊት አዲስ አበባ ለኦሮሚያ የዳኝነት ስልጣን በመስጠት ፌዴራሊዝምን የጣሰ ነው የሚል የበረታ ነቀፌታ ቀረበበት። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን አካቶ እነሆ ተጀምሯል። አብረን እንቆይ። የትግራይ ወክሎች ናቸው ተብለው ከመጡ የምክክሩ ተሳታፊዎች መካከል የህገ መንግስቱ አንቀጽ 39 እንዲሻሻል የሚጠይቅ አጀንዳ ያስገቡ መኖራቸው ተሰማ። የተሰማው የኢትዮጵያ ሀገራዊ ምክክር ኮሚሽን ትግራይ ክልልን ወክሏል ከተባሉ ተሳታፊዎች አጀንዳውን በዛሬው ዕለት በተረከበበት ወቅት ነው። ኮሚሽኑ በክልሉ ተወክሏል ከተባሉ ተሳታፊዎች ከ50 በላይ ነጥቦችና 11 የሚጠጉ ዋና ዋና ጉዳዮችን ሰብስቤያለሁ ማለቱን አዲስ ማለዳ በቦታው ተገኝታ አረጋግጣለች። በአጀንዳ ማሰባሰብ ሂደቱ ወቅት ተሳታፊዎች ምን ጉዳዮችን በአጀንዳነት አስገቡ የሚለውን በተመለከተም አዲስ ማለዳ ተሳታፊዎችን አነጋግራለች። በዚሁ መሰረትም ተሳታፊዎቹ እንዳሉት በአብዛኛው ትኩረት ሰጥተው ያስገቡት አጀንዳ የህገ መንግስታዊ ስርዓት መሻሻልን የተመለከተ ነው። በተለይ ደግሞ የራስን እድል በራስ መወሰን እስከ መገንጠል የሚለውን ድንጋጌ የያዘው አንቀጽ 39 ሊስተካከል የሚገባው ነው ብለው በአጀንዳነት አስገብተዋል። በተጨማሪም የትግራይ የሰላም ሁኔታ እንዲረጋገጥ ከጥቂት ቀናት በኋላ የስራ ጊዜው በሚጠናቀቀው የክልሉ ጊዜያዊ አስተዳደር ምትክ ሌላ ክልላዊ መንግስት እንዲቋቋም የሚሉ ነጥቦች ተካተዋል። በተጨማሪም የፕሪቶሪያው የግጭት ማቆም ስምምነት በምልአት እንዲፈጸም፣ የተፈናቃዮች መመለስና መልሶ ግንባታም ተካተዋል። በፌዴራል ፓርላማና የፌዴሬሽን ምክር ቤት የትግራይ ተወካዮች እንዲካተቱ የሚጠይቅ አጀንዳም በተመሳሳይ ገብቷል። ለአዲስ ማለዳ አስተያየታቸውን የሰጡ ተሳታፊዎች የፌዴራሉ መንግስት በአጀንዳነት ያስገቧቸውን ነጥቦች ለመፍታት ቁርጠኛ አይደለም ሲሉ ወቅሰዋል። በብዛት ህገ መንግስቱ ላይ አንዱ የገረመኝ እና በአብዛኛው ቡድን በስድስት ቡድን ነበር የተከፋፈል ነውና ከስድስቱ ቡድኖች ኦልሞስት የመጣው ህገ መንግስቱ ይሻሻል የሚል ነው። አንዳንዱ ላይ አንቀጽ 39 የሚል ነበረ፣ ግን በአብዛኛው ግን ህገ መንግስቱ እንዳለ መሻሻል አለበት የሚል ነገር ነበረ ማለት ነውና ይሄ ጉዳይ በጣም ተደጋግሞ የመጣና መጨረሻም እንደ ትግራይ አጀንዳ ሆኖ የተያዘውን ሰላም ጉዳይ አንገብጋቢ ሆኖ ነው የያዝናቸው። ምክንያቱም አሁን ቅድም እንደነገርኩሽ ዋና ዋና አጀንዳዎች ብለን ስናስቀምጥ አንገብጋቢ የትግራይ ጉዳዮች ብለን ቁጥር 1 ያስቀምጥናቸው ናቸው። እዛ ውስጥ ደግሞ የሰብአዊ መብት ጉዳይ፣ የሰብአዊ እርዳታ ማድረስ ጉዳይ፣ የግዛት መመለስም የሚል ጥያቄዎች ነበሩ። ግን እሱ አንገብጋቢ ሳይሆን በጣም አንገብጋቢ ሆኖ በአስቸኳይ የሚያስፈልጉ ሰላም ጉዳይ ነበር። አሁን ለምሳሌ አቃፊ ጊዜያዊ መንግስት ይቋቋም የሚል በጣም ገዢ ነበረ እና ቁጥር 1 ደረጃ የፕሪቶሪያ ውል መፈጸም አለበት። እሱ ለሁሉም ችግሮች መፍትሄ ይሆናል። እሱ ከተፈጸመ ነው እዛ የህዝቡ መልሶ ማቋቋም በተለየ ሁኔታ ማለት ነው ከጦርነቱ ተያይዞ በተለየ ሁኔታ መልሶ ማቋቋም ያስፈልገዋል። እንደገና አጀንዳ ሆኖ መታየት ያለበት እዚህ ላይ ፌዴራሉ መንግስት ችግሩን ለመፍታት ቁርጠኝነት የለውም፣ የችግሩን ለመፍታት ዝግጁነት የለውም። ስለዚህ ቁርጠኛና ዝግጁነት መኖር አለበት። እንደ መንግስት በህወሓት በአንድ ድርጅት ማሳበብ የለበትም። ኃላፊነት ወስዶ ራሱን ሁሉም ነገር መፍታት እየቻለ በቃ ለህወሓት ምክንያት ማቅረብ ትክክል አይደለም፣ ቅንነትም የለው እና ሁለቱ መንግስታት ክልል መንግስትና ፌዴራል መንግስት በሚያደርጉት እልህ ህዝቡ ተጎጂ መሆን ያለበት የሚሉ ሃውስ ኦፍ ፌዴሬሽን እንደ ሃውስ ኦፍ ሪፕሬዘንታቲቭ የህዝብ ተወካዮች ምክር ቤትም ጭምር እስካሁን ድረስ ለ78 ዓመታት ተወካይ የሌለው ማህበረሰብ ነው ያለው ማለት። ስለዚህ ኢትዮጵያዊነቱ ጥያቄ ውስጥ ያስገባ ከመሆነ አንጻር ተፈናቃዮችን በተመሳሳይ 6 ዓመታት ውስጥ ያልተመለሱበት ኢቭን ተጨማሪ በአሁኑ ወቅትም ቢሆን ተጨማሪ መፈናቀል ሁኔታዎች አሉ። ይሄ ታሳቢ ያደረገ ሎንግ ተርም ፕላን መንግስት ህወሓትና ፒፒ ቅራኔ ውስጥ ስለገባ ያ ቅራኔ ወደ ህዝቡ ማሳረፍ አሁን በማህበራዊ ኢኮኖሚ በጣም እየተጎዳ ነው ያለው። በነዳጁም በትራንስፖርቱም በአጠቃላይ አሁን መሆን የነበረበት ቅድም በመግቢያ የጠቀስኩት ውይይትም ቦታም ጊዜም ሌላ ነበር። ነገር ግን ይሄ ችግር ድምጽ ለመሆን በመንግስት በኩል ኮሚትመንት ወስዶ መፍትሄ እንዲገኝበት መፍትሄ እንዲሽ
እንዲያሽላለት ያቀረብናቸው በስፋት ያየንባቸው ውይይት ናቸው። እነዚህ በጥቂቶች ናቸው። በተጨማሪም በአጀንዳ ማሰባሰቡ ሂደት የኤርትራ ጦር ተቆጣጥሮ ስለያዛቸው ግዛቶች የባህር በር ተደራሽነት፣ የኢትዮጵያ ግዛታዊ አንድነትና ሉዓላዊነትን ማስጠበቅ የሚሉ በአጀንዳነት ከገቡት መካከል ይጠቀሳሉ። ከዚህ ቀጥሎ እንደገና በተለይ የባህር በር ጉዳይ፣ የኢትዮጵያ የሉዓላዊነት ጉዳይ፣ የመንግስት ተቋማት የስራ ኃላፊነት ድርሻቸው እስከየት ነው? ህዝቡ ድረስ ወርዶ እየሰሩ ነው ወይ? ህዝብ በምን መልኩ ነው አጋዥ መሆን መቻል ያለበት የሚል አንኳር ነጥቦች በአጀንዳ ሰለክት አድርገን የያዝናቸው ናቸው። ኢትዮጵያ ህገ መንግስት ሁሉንም ያካተተ እንዲሆን እንደምታወቀው በኢህአዴግ ሰዓት የተወሰኑ ሰዎች ህገ መንግስቱ አሁንም ስትል እየተጠቀምበት ያለነው ሁኔታ ነው። ነገር ግን ይህን ህገ መንግስት እንኳን መስተካከል አለበት ተብሎ ከታሰበ የሁሉም የኢትዮጵያ ህዝብ በተወካዮቻችሁ አማካኝነት ዲስከስ ተደርጎ መስተካከል ያለበትን መስተካከል እንዲኖር ትልቁ ነገር ለመላው ኢትዮጵያ የሚመለከት ጉዳይ ስለ ኤርትራ ጉዳይ ተነስተዋል። ስለ ኤርትራ ጉዳይ፣ ስለ የባህር ጉዳይ ተነስተዋል። የባህር በራችን እንዴት ማስመለስ እንዳለብን ደግሞ በዛው ተካተዋል። በተግባር ላይ እንዲውል ደግሞ ተስፋ አደርጋለሁ። ነሳው ሁላችንም እንዳልኩሽ በሁላችን ውይይት ነው። ይሄን አጀንዳ 11 እንትን ያሉት ነው አጀንዳዎች 11ዱ የምክክር ኮሚሽኑ ተረክቦታል። ምክክር ኮሚሽን ደግሞ በተግባር ላይ እንዲያውለው ተስፋ እናደርጋለን። የኢትዮጵያ ሀገራዊ ምክክር ኮሚሽን የመጀመሪያ ዙር የትግራይ አጀንዳ ማሰባሰብን ዛሬ ከክልሉ ውጪ በአዲስ አበባ ቢያጠናቅቅም በቀጣይም በክልሉ አጀንዳ መሰብሰቡ እንደሚቀጥል ገልጾ ነገር ግን መቼና እንዴት የሚለውን ወደፊት አሳውቃለሁ በማለት ዝርዝር መረጃ ከመስጠት ተቆጥቧል። ለመጪው ጠቅላላ ምርጫ ያስመዘገቧቸው እጩዎች ቁጥር አነስተኛ የሆነው በሀገሪቱ ወቅታዊ ሁኔታ መሆኑን አዲስ ማለዳ ያነጋገረቻቸው የፖለቲካ ፓርቲዎች ገለጹ። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ሊቀመንበር አምዶም ገብረስላሴ ፓርቲው ከቀደሙት ምርጫዎች አንጻር በዘንድሮ ምርጫ እንዲወዳደሩ ያቀረባቸው የእጩዎች ብዛት አነስተኛ መሆኑን የተናገሩ ሲሆን የሚሆነበት ምክንያት በተለይ በኦሮሚያ ክልል ውስጥ አለ ባሉት የፖለቲካ ምህዳር መጥበብ መሆኑን ገልጸዋል። ከለመደው ቁጥር የመድረክ እጩዎች አንሷል። የሆነበት ምክንያት ደግሞ አንዱ ኦሮሚያ ያለው ሁኔታ ነው። ያሉ ከገዢው ፓርቲ ከክልሉ መንግስትም ንግግር ለማድረግ ተሞክሮ ነበር። በተለይ የመድረክ አባል የሆነው ኦፌኮ 200 በላይ ጽሕፈት ቤቶች ነበሩ። እነሱ እንዲከፈቱ ፈልገን ነበረ። ምህዳሩ እንዲሰፋ ፈልገን ነበረ እና ይሄ ሊሆን አልቻለም። የጸጥታው ሁኔታው ደግሞ በጣም አስቸጋሪ ነው ያለው። የታሰሩ ፖለቲከኞችም ማለት ምህዳሩ እንዲሰፋ ፈልገን ጥያቄዎችን ማቅረበን ነበር። በዚህ ምክንያት ኦፌኮ፣ የአረና ሌሎችም በኦሮሚያ የሚወዳደሩበትን ሁኔታ በጸጥታ ምክንያት በምህዳሩ ምክንያት አንሰዋል። በጣም አስቸጋሪ ሆነዋል። ታጣቂ ኃይሎች ደግሞ እያስፈራሩ ነው። ዛቻዎች ያቀርባሉ። በዚህ ውጭ የሆነ ተወዳዳሪ የሆነ የተሳተፈ የሚል ዛቻዎች ስላሉ ተፎካካሪዎች እና ለተወዳዳሪዎች እንዲሁም ለአባላቶቻችን ደህንነት ሲባል ነው ሊቀንስ የቻለው። በሌሎች የሀገሪቱ አካባቢዎች በተለይም በአማራና በትግራይ ክልል ተመሳሳይ ችግሮች አሉ የሚሉት ሊቀመንበሩ መድረክ እጩዎችን በአፋርና በሲዳማ ክልሎች አንጻራዊ መረጋጋት በመኖሩ ከሌሎች ምርጫ ክልሎች በተሻለ እጩዎችን በብዛት ማስመዝገቡን ተናግረዋል። ፓርቲው ለምርጫ እንዲወዳደሩ ያቀረባቸው እጩዎች መንግስት ለመሆን የማያበቁ መሆኑን ቢያምኑም አለ ካሉት የፖለቲካ ምህዳር አኳያ እጩዎችን እንዳቀረበ ሊቀመንበሩ አስረድተዋል። አንደኛው የፋይናንስ ጉዳይ ነው። ከሰዎች ፋይናንስ ለመሰብሰብ ትልቅ ችግር አለ። ምክንያቱም ገዢውን ፓርቲ ይፈራሉ። ሰዎች ብንሰጥ ግብር ይጫንብናል እና በስራችን ላይ የተለያዩ እክሎች ይፈጠራሉ የሚል የተለያየ ምክንያት አለ። ሌላው ደግሞ አዳራሽ ላይ እንኳን ሰዎችን ሰብስበንና ቀስቅሰን ለማድረግ ከተማውን ጸጥታውን፣ ፖሊስ ምናምን አስፈቅደ ብዙ ፕሮሰስ አለ እና በዛ ፕሮሰስ ውስጥ ራሱ ሰዎች የምጠራቸው ሰዎች መጥተው ሊሳተፉ ትልቅ የፖለቲካ ፍራቻ ድባቡ አለ። ሌላው የሚዲያ ጉዳይ ነው። ሚዲያ ላይ ገዢው ፓርቲ የሚጠቀመውን ያህል ሌሎች ተፎካካሪ ወይም ተቃዋሚ የምንላቸው የፖለቲካ ፓርቲዎች
የመጠቀም እድላቸው እጅግ በጣም ጠባብ ነው እና እነዚህና ሌሎች ተያያዥ የሆኑ ጉዳዮች የሀገሪቱ የሰላምና ጸጥታ ሁኔታ ከቦታ ወደ ቦታ ለመንቀሳቀስ ትንሽ ትቸገራለህ እና እነዚህን የመሳሰሉ ችግሮች ናቸው ነገሮችን ትንሽ ጠበብ ሊያደርጉ የቻሉት። ሌላኛው አዲስ ማለዳ ያነጋገረቻቸው የነጻነትና እኩልነት ፓርቲ የስራ አስፈጻሚ ኮሚቴ አባልና የፓርቲው ድርጅት ጉዳይ ኃላፊ የሆኑት ሲሳይ ነጋሽ በተመሳሳይ የፖለቲካ ምህዳሩ መጥበብ ፓርቲዎች እንዳሻቸው በሚፈልጉት አካባቢ ተንቀሳቅሰው አባላትን ለማፍራት እጩዎችን ለመመልመልና የተለያዩ እንቅስቃሴዎችን ለማድረግ አግዶናል ባይ ናቸው። አንደኛው የፋይናንስ ጉዳይ ነው። ከሰዎች ፋይናንስ ለመሰብሰብ ትልቅ ችግር አለ። ምክንያቱም ገዢውን ፓርቲ ይፈራሉ ሰዎች ብንሰጥ ግብር ይጫንብናል እና በስራችን ላይ የተለያዩ እክሎች ይፈጠራሉ የሚል የተለያየ ምክንያት አለ። ሌላው ደግሞ አዳራሽ ላይ እንኳን ሰዎችን ሰብስበንና ቀስቅሰን ለማድረግ ከተማውን የጸጥታውን ፖሊስ ምናምን አስፈቅደ ብዙ ፕሮሰስ አለ እና በዛ ፕሮሰስ ውስጥ ራሱ ሰዎች የምጠራቸው ሰዎች መጥተው ሊሳተፉ ትልቅ የፖለቲካ ፍራቻ ድባቡ አለ። ሌላው የሚዲያ ጉዳይ ነው። ሚዲያ ላይ ገዢው ፓርቲ የሚጠቀመውን ያህል ሌሎች ተፎካካሪ ወይም ተቃዋሚ የምንላቸው የፖለቲካ ፓርቲዎች የመጠቀም እድላቸው እጅግ በጣም ጠባብ ነው እና እነዚህና ሌሎች ተያያዥ የሆኑ ጉዳዮች የሀገሪቱ የሰላምና ጸጥታ ሁኔታ ከቦታ ወደ ቦታ ለመንቀሳቀስ ትንሽ ትቸገራለህ እና እነዚህን የመሳሰሉ ችግሮች ናቸው ነገሮችን ትንሽ ጠበብ ሊያደርጉ የቻሉት። ያቀረብነው የእጩዎች ብዛት መንግስት ለመሆን እንደማያስችል ያመኑት ኃላፊው አዲስ ሀሳቦች፣ ድምጾችና አመለካከቶችን በማሰማት ሀገሪቱ ውስጥ ይስተዋላሉ ያሏቸውን ችግሮች ለመፍታት ያስችላል የሚል ተስፋ እንደሰነቁ ግን አልሸሸጉም። ያቀረበው እጩ በቂ ነው አይባልም። ምክንያቱም ያለው አሁን ምክር ቤቱ 547 ወንበር ነው ያለው እና ከዛ ላይ ከግማሽ በላይ እጩ አቅርበ የመንግስት የመሆን እድልህ እንትን ታደርጋለህ። ነገር ግን ያ እንደዛ ባይሆን እንኳን ፓርቲ እጩ መንግስት ነው፣ በእርግጥም ወንበር ለመያዝ ነው የሚታገለው። ነገር ግን የኢትዮጵያ የፖለቲካ አትሞስፈር መለወጥ መቻል አለበት። በአሁኑ ሰዓት በምክር ቤት ውስጥ በፓርላማ ውስጥ የሚሰማው የአንድ ፓርቲ ድምፅና ድምፅ ብቻ ነው እና ሀገሪቱ በዚህ የተነሳ በተለያዩ ዘርፈ ብዙ ችግሮች ውስጥ ተውጣ ትገኛለች። ለምሳሌ የመልካም አስተዳደር ችግር፣ ሙስና አለ፣ ሌብነት አለ፣ በሲቪል ሰርቪሱ ዙሪያ ተገቢውን የሆነ አገልግሎት ያለማግኘት ጉዳይ አለ። እያንዳንዱ የሲቪል ሰርቪስ ተቀጣሪ ወይንም አገልጋይ የሆነ ግለሰብ እንደ ጆቶኒ ሳንቲም ካላየና ካልተሰጠው ምንም አይነት ጉዳይ አያከናውንልህም እና በፓርላማ ውስጥ ሌሎች ድምጾች መሰማት ከቻሉ ሌሎች ድምጾች ካሉ በአስፈጻሚውና በሕግ ተርጓሚውም እንደዚሁ የተሳትፎ ነገር በሌሎች በኩል እየተገባበት ከሄደ እነዚህ አሁን ቅድም ከላይ የጠቀስኳቸው ዘርፈ ብዙ የሆኑ ችግሮች ከሞላ ጎደል ሊቀረፉና ትንሽ አገሪቱም ሕዝቡም እፎይታ ሊያገኙ ይችላሉ። የወላይታ ህዝቦች ነጻነት ንቅናቄ ፕሬዝዳንት ወልደማርያም ልሳኑ ደግሞ ፓርቲያቸው 730 እጩዎችን መልምሎ ቢልክም በተለያዩ ባሏቸው ምክንያቶች ቁጥሩ ሊያንስ ችሏል ሲሉ ተናግረዋል። አንደኛው የጸጥታ ጉዳይ ነው። አንደኛው የሲስተሙ ጉዳይ ጸጥታ ጉዳይ ጋር ተያይዞ ትግራይ ክልል ላይ አንድም እጩ ማቅረብ አልተቻለም። ጋምቤላ ላይ ያቀረብናቸው እጩዎች በራሳቸው ፈርተው ዊዝድሮ አደረጉ። አማራ ክልል ኦልሞስት ወደ 5 ነው 4 መቀመጫ ብቻ ሲቀር ሌላው ሁሉ ባነር ሆነ ወጣ። ኦሮሚያ ላይ ከዚህ ከአርሲ እና ከሻሸመኔ አካባቢ ውጭ ያለው ቦታ ላይ ያገኘናቸው የኛ አባል የሆኑ እጩዎች በሙሉ አካባቢ ላይ ያለው ጦርነቱ ምኑን እንፈራለን እኛ ምንም እንትን ማድረግ አንችል ብሎ በራሳቸው ጊዜ በጣም ፍራስትሬት የሆኑባቸው አይነት ሁኔታዎች አሉ። ፓርቲው ያቀረባቸው እጩዎች መንግስት ለመመስረት በቂ ባይሆንም ከምርጫ በኋላ ከሌሎች ፓርቲዎች ጋር ጥምረት በመፍጠር መንግስት ለመመስረት የሚያስችል ድርድርና ዝግጅት ለማካሄድ እቅድ አለንም ብለዋል። ምንድነው አሁን ያለን ፌት በተወዳደርንባቸው ቦታዎች በእነዚህ እጩዎች ብናሸንፍ ተመሳሳይ ወይም ተቀራራቢ ዓላማ ካላቸው ፓርቲዎች ጋር
በምንፈጥረው የፖስት ኢሌክሽን ኮሌጅን መንግስት መመስረት የሚያስችል ጥምር መንግስት መመስረት የሚያስችል ድርድር ዝግጅት አለን። ከዚህ ጋር በተያያዘ በተለይ ኦሮሚያ ውስጥ ያሉ ፓርቲዎች፣ ትግራይ ውስጥ፣ አማራ ውስጥ ያሉ ፓርቲዎች ጋር የነበረን አብረን የምንሰራቸው በቅርበት የምንሰራቸው ስራዎች አሉ እና በሂደት እነዚህ አይነት ነገሮች ከተፈቀዱ መንግስት መመስረት የሚያስችል ጥምረት በመፍጠር የዓላማ አንድነትን ፈጥሮ እንደ እጩ መንግስትን መመስረት የሚያስችል እድል ይኖረናል። አወዛጋቢው ህግ በሉዓላዊት አዲስ አበባ ለኦሮሚያ የዳኝነት ስልጣን በመስጠት ፌዴራሊዝምን የጣሰ ነው የሚል የበረታ ነቀፌታ ቀረበበት። የኦሮሚያ ክልል በአዲስ አበባ ግዛት ላይ የዳኝነት ስልጣን እንዲኖረው መደረጉ የፌዴራል ስርዓቱ ህግ የሚጥስ ነው በማለት የፓርላማ አባላት ተቃውመውታል። ይህ ምልአተ ጉባኤ ሳይሟላ የጸደቀው ህግ 6 ዓመታትን እንደወሰደ የተነገረለት ሲሆን ተቃውሞውም የገጠመው ይህን ያክል ጊዜ ቆይቶ ያከራክር የነበረው ህግ አለመውጣቱ አባላቱን ቆጥቷል። በትናንትናው ዕለት የህዝብ ተወካዮች ምክር ቤት የተጠርጣሪዎችን፣ የተከሳሾችን እንዲሁም በወንጀል ምክንያት የተጎዱ ሰዎችን መብት ለማክበርና ለማስከበር የሚያስችልና የሰብአዊ መብቶችን ጭምር በማስከበር የፍትህ ስርዓቱን በማስተካከል ረገድ ከፍተኛ አስተዋጽኦ ይኖረዋል የተባለው በአጼ ኃይለሥላሴ ዘመነ መንግስት የተዘጋጀው የወንጀል ህግ ስነ ስርዓትና የህግ ማስረጃ ረቂቅ አዋጅን መርምሮ አጽድቋል። በዚህን ጊዜ ጠንካራ ክርክር ተደርጎበታል። ክርክሩን የለኮሰው ደግሞ ለኦሮሚያ ክልል በአዲስ አበባ ላይ የዳኝነት ስልጣን ይሰጣል የሚል ሲሆን ቋሚ ኮሚቴው ደግሞ ፈጽሞ አይሰጥም ሲል ሞግቷል። የተሻሻለው ህግ አንቀጽ 25 ላይ የሚገኝ ሲሆን ከፍተኛ ሙግትም ተካሂዶበታል። ይህም አንቀጽ በአዲስ አበባ ከተማ አስተዳደር ውስጥ በኦሮሚያ ብሔራዊ ክልላዊ መንግስት ተቋማት ሰነዶች፣ በጀትና መሰል የክልሉ ጥቅሞች ላይ በተቋማት ውስጥ በሚፈጸሙ ወንጀሎች ላይ በክልሉ የስራ ኃላፊዎችና ሰራተኞች በአዲስ አበባ ከተማ አስተዳደር ውስጥ ከስራ ኃላፊነታቸው ጋር በተያያዘ በሚፈጸሙ ወንጀሎች ላይ የክልሉ ፍርድ ቤቶች የዳኝነት ስልጣን ይኖራቸዋል የሚል ነው። ይህ አንቀጽ የፌዴራሊዝምን ስርዓት የሚጥስ ነው በሚል ተቃውሞ ያቀረቡት ደግሞ በፓርላማው ጥቂት የልዩነት ድምጽ ከሚያሰሙ እንደራሴዎች መካከል አንዱ የሆኑት ደሳለኝ ጫኔና አበባው ደሳለኝ ናቸው። አንቀጹ የከተማዋን ራስ በራስ የማስተዳደር መብትና የህግ የበላይነትን ይጋፋል በሚል እንዲወጣ ጠይቀዋል። ምልአተ ጉባኤው ሳይሟላ መጽደቅ እንደሌለበትም ጭምር የተነሳ ሲሆን አንድ ክልል በሌላ ግዛት ላይ የዳኝነት ስልጣን ሊኖረው አይገባም የሚል መከራከሪያ ሀሳብ አቅርበዋል። ከፌዴራሊዝም መርህ አንጻር የሚከተሉትን ችግሮች ያስከትላል ብዬ አስባለሁ። ይህ ድንጋጌ አንደኛው ጉዳይ የዳኝነት ስልጣን ወሰን መደራረብን ወይም ጁሪስዲክሽናል ኦቨርላፕ ይፈጥራል ብዬ አስባለሁ። ምክንያቱም በፌዴራል ስርዓት ውስጥ ዳኝነት በጁሪስዲክሽን ነው የሚሰጠው። የዳኝነት ስልጣን በጂኦግራፊካል ጁሪስዲክሽን የተመሰረተ ነው። ስለዚህ አንድ ጂኦግራፊ ላይ በዚህ ኬዝ አዲስ አበባ ላይ አንድ ቴሪቶሪ ላይ ለተለያዩ የዳኝነት አካላት ተመሳሳይ ስልጣን ከሰጠን አይ ቲንክ ብዙ ውዝግብ ይፈጥራል ብዬ አስባለሁ። የተለመደውን የግዛት ወሰን መርህን የዳኝነት ስልጣኑ በግዛት መርህ መመራት አለበት የሚለውን የሚጋፋ ነው ብዬ አስባለሁ። ለምሳሌ አንድን ጉዳይ የኦሮሚያ ፍርድ ቤቶች ናቸው የሚወስኑት፣ የፌዴራል ዳኞች ናቸው የሚወስኑት የሚለውን ጉዳይ መለየትም ኢቭን የምርመራውን ጉዳይ ምርመራውንስ ማን ያካሄደው የሚለውንም ጉዳይ ውዝግብ ውስጥ የሚከት ይመስለኛል። አንቀጽ 25ን በተመለከተ የህግም ከፖለቲካ አኳያም በርካታ የሚነሱ ነገሮች አሉ። የፌዴራል መንግስትና የኢትዮጵያ ሕዝብ መቀመጫ የሆነችውን በአዲስ አበባ ውስጥ የኦሮሚያ ፍርድ ቤት ልዩ ኃላፊነት የሚሰጥ ነው። እንግዲህ ከዚህ አኳያ የተለያዩ ክልሎች ፍርድ ቤቶችም ለምን ይህን ኃላፊነት አልተሰጣቸውም የሚል ነው ሊያነሳ የሚችለው። ኦሮሚያ ንብረቶች፣ ፋይናንስ፣ መሰል ጥቅማ ጥቅሞች ነው የሚለው። ስለዚህ እነዚህ ጥቅሞችን ሁሉ የነካ የኢትዮጵያ ሕዝብ ተጠያቂ የሚሆንበት ነው። የኢትዮጵያ ሕዝብን ሁሉ ትኩረት የሚያደርግ የኢትዮጵያን ሕዝብ ህይወት የሚወስን
አንቀጽ ነው ይሄ አንቀጽ ማለት ነው። ስለዚህ ከህግ አኳያ የሚነሳው ነገር እዚህ ጋር ምንድን ነው? የኦሮሚያ ተቋማት የተቋቋሙት በፌዴራል ህግ መሰረት አይደለም፣ በፌዴራል አዋጅ መሰረት አይደለም። የኦሮሚያ ፍርድ ቤት፣ የኦሮሚያ ፖሊስ ወይም ሌሎች ተቋማት የተቋቋሙት ለምንድን ነው? ወደ ፌዴራል ወደ ህዝብ ተወካዮች ምክር ቤት አጀንዳ የመጣው ለምንድን ነው? በጨፌ ኦሮሚያ ሊታይ ያልቻለው የሚል ነው። ምክንያቱም አንዱ የሚነሳው ነገር ምን ያደርጉ? የኦሮሚያ ክልል መቀመጫ አዲስ አበባ ነው። አዲስ አበባ የሚሰሩ ሰራተኞች ወይም የስራ ኃላፊዎች የት ይዳኙ የሚል ጥያቄ ስለሚነሳ ማለት ነው። ስለዚህ ከዚህ ጋር የሚጋጭ ነገር አለው። በተቃራኒው አለሙ ጎንፋ የተባሉ ሌላ እንደራሴ የፓርላማ አባላቱ ያቀረቧቸውን መቃወሚያዎች ውድቅ በማድረግ ህጉ መጽደቅ አለበት በሚል ድጋፋቸውን ሰጥተዋል። ይህም ህገ መንግስታዊውን የልዩ ጥቅም መብት መሰረት በማድረግ አንቀጹ መካተቱ አግባብ ሲሆን እንዲያውም ተጨማሪ ድንጋጌዎች መካተት እንዳለበት አመልክተዋል። እኔ ከአንቀጽ 25(3) ጋር እምለው የተበደለ ሰው በቋንቋው የመዳኘት መብት ስላለው ከኔ በፊት የተናገሩት የተከበሩ የፓርላማ አባል ለምሳሌ የባህር ዳር አርሶ አደር እዛ ዙሪያ ያለው ባህር ዳር ውስጥ ስህተት ቢሰራ በአማርኛ ባህር ዳር ውስጥ ይዳኛል። የኦሮሚያ የስራ ቋንቋ የትምህርት ቋንቋ ኦሮምኛ ነው። አብዛኛው አማርኛን በደንብ አይችልም። ስለዚህ በአፋን ኦሮሞ መዳኘት አለበት። ያ ከሆነ ደግሞ አቃቂ ላይ ችግር የደረሰበት አርሶ አደር ጃርሜዳ መምጣት የለበትም ለማመልከትና እኔ በትክክል መያዝና መቀመጥ አለበት የምለው የኦሮሚያ ክልላዊ መንግስት በጀቱን እሱ ነው የሚችለው፣ ቢሮዎችን እሱ ነው የሚያሰራው። ሁለቱንም የፖሊስንም የፍትህ አካላትንም ኦፊስ ከቀበሌ ጀምሮ እስከ ክልል ያለውን አዲስ አበባ ውስጥ መዘርጋት አለበት። ይሄ የሌሎችንም ብሔር ብሔረሰቦች መብት አይነካም፣ የአዲስ አበባንም መስተዳደር መብት አይነካም። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ጸገነት መንግስቱ ከአባላቱ የስልጣን መደራረብ አስመልክቶ ለተነሳው ጥያቄ ይህ ብዙ ጊዜ የተሰራበት ነው፣ መደራረብ የለውም ሲሉ ምላሽ ሰጥተዋል። ምክትል ሰብሳቢው ኢሳ ቦሩ በተመሳሳይ ከዚህ ቀደም ክልል ላይ ያሉ ይሰሩበት እንደነበረ ገልጸው ለኦሮሚያ ክልል ህጋዊ መብቱን እንደተሰጠውና ክልሉ በሚመራበት ጊዜ ያለውን ችግር እንደሚቀርፍ ገልጿል። ጸገነት ማንም የማንንም ስልጣን አይነካምም ሲሉ ተከራክረዋል። አንቀጽ 25(3)ን በተመለከተ በዋናነት መጀመሪያ መሰመር መቻል ያለበት ይህ ህገ መንግስታዊ መብታቸው ነው። የኦሮሚያ ፍርድ ቤቶች የኦሮሚያ ክልል ህገ መንግስታዊ መብቱ ነው። ህገ መንግስታዊ መብቱን መከልከል አንችልም። ሊሰመርበት የሚገባው ይሄ ነው። ለምን ብለን ብንል ሌሎቹ ክልሎች ኤክሰርሳይዝ እያደረጉት ያለው ጉዳይ በምንም አይነት ምክንያት ለኦሮሚያ ክልል ልንነፍግ አንችልም። አዲስ አበባ ከተማ አስተዳደር ውስጥ ስላለ ተቋማቸው ይሄንን መብት ልንነፍግ የምንችልበት ምንም ምክንያት ሊኖር አይችልም። የተሸራረፈ የፌደራል ስርዓት ኦሮሚያ ላይ እንዲተገበር መፍቀድ የለብንም። ባይሆን ጥያቄው መሆን ያለበት የተሟላ ህገ መንግስታዊ መብታቸውን ኤክሰርሳይዝ የሚያደርጉበት ምቹ ሁኔታ መፍቀድ አለብን በሚል ነበር መነሳት ያለበት። እኔ በዚህ ልክ ነው መያዝ መቻል ያለበት የሚለውን መውሰድ ጠቃሚ ነው። ሌሎች ክልሎችስ አዲስ አበባ ከተማ አስተዳደር የሚለው አይተናል። እሱም ጥያቄ ተነስቷል። የህዝብ አስተያየት መድረክ ሄሪንግ ባዘጋጀን ጊዜ የተነሱ ጉዳዮች አሉ። በደንብ ነው የመረመርነው። ለምሳሌ እንውሰድ። የተወሰኑ ክልሎች የሚዲያ ተቋማት ያላቸው አሉ። የሲቪክ ማህበራት ያደራጁ ተቋማቶች አሉ። ኤግዞስት አድርገን ስንሄድ እውቅና አግኝተው አዲስ አበባ ላይ እየሰሩ ያሉት የፌዴራል ሲቪክ ማህበረሰብ ድርጅቶች መዝግቧቸው በፌዴራል ሲቪክ ማህበረሰብ ድርጅቶች የተመዘገቡ በፌዴራል ፍርድ ቤቶች ነው የሚዳኙት እንጂ በሌላ ወይም በራሳቸው ክልል ሄደው ወይም የክልል ፍርድ ቤቶቻቸው ኦሮሚያ አምጥተን አይደለም። ቢመጡ እንኳን ሊያዩ አይችሉም። ለምን? አሰራር ስለማይፈቅድ። በፌዴራል ሲቪክ ማህበረሰብ ድርጅት ተደራጅቶ ሲያበቃ የክልል ፍርድ ቤት ይልን ሊል አይችልም። አዲስ አበባ ውስጥ በሲቪክ ማህበረሰብ የተደራጀ የኦሮሚያ የማህበረሰብ አደረጃጀት የሚዳኘው በፌዴራል እኮ ነው። የኦሮሚያ ክልል ፍርድ ቤት እዚህ ስላለ እዛ ላይ ሊታይ አይችልም። ስለዚህ ፒውርሊ የራሳቸው በሆነ ጉዳይ ላይ በራሳቸው ጉዳይ ላይ ፍትህ
ወይም ደግሞ ዳኝነትን መስጠት የሚችሉበት ሁኔታ መከልከል ተገቢ አይደለም ብዬ ነው የማምነው። የምክር ቤት አባላቱ እንዲህ በሚሟገቱበት አዲስ አበባን ወክለው በከተማይቱ ምክር ቤት የሚገኙ እንደራሴዎችም ሆኑ ከንቲባው ስለዚህ ጉዳይ ቢያንስ ይህ ዘገባ እስከ ተጠናከረበት ጊዜ ድረስ ያሉት ነገር የለም። ዕለታዊ ዜናችን በዚሁ ተጠናቀቀ። ጤና ይስጥልኝ።